አልሐምዱሊላህ እንኳን ደህና ቆያችሁ። ተማሪ ኢብቲሳምና የተማሪ ከሁለት ኢልያስ ሁለት ነበር ወይታቸው በጣም ደስ ይላል። አለካያየሽ ነገር አረ በጣም ተለውጠዋል። እነዚህ ተጠቅቀሽ ነበር ወይስ? በፍጹም በተለይ በከሁለት በኩል ያየሁት ነገር በጣም አስደንቆኛል። ምክንያቱም በክላስ ደረጃ ትምህርት ቤት ፕሬዘንቴሽን ጽሁፍ ፕሬዘንቴሽን ማቅረብ ላይ እንደምትወጣ አሞኛል ብላ አስታባ እንደምትወጣ ነበር ማቀው። ዛሬ መድረክ ላይ ወጣ ሳያት በጣም ደስ ብሎኛል። ድራማ ምናምን ሲሰሩ ሰራይሻችሁ? አረ ብስሚላ በጣም አዎ። ትንሿንማ እንደውም አንድ ወላጅ ቤትም ሌባ ናት እንዲያለኝ የሰራችው ስራ በጣም አስደነቀት ማለት ነው። እና በጣም ደስተኛ ነሽ? በጣም ምንም ጥያቄ የለውም። በጣም መድረክ ላይ ወጥታ ታወራለች አይደለም፣ ቤት ውስጥ እንድታወራ ተናፍቀን ነበረ ከሁለት እና ዛሬ ግን ያየሁት ነገር የተለየ ነገር ነው። በጣም ደስ ብሎኛል። አንድ ወር ከ25 ቀን ነው መስት የተማሩት። እንደዛ አጭር ጊዜ ራሱ አይመስልም። እሷም ቢያየው በቃ 12 ዓመት የተማረችበት ትምህርት ቤት እንደዚህ ኮንፊደንስ ኖሯት እንትን አትልም። መድረክ ላይ አይደለም እኮ አስተማሪ ፊት አትቆም። አሁን ያየሁት ለውጥ ግን ለሚቀጥለው ጥሩ ውጤት ታመጣል ብዬ አስባለሁ። እኛ ሙሉ ተስፋ አለን። ኢንሻአላህ ስለመጣችሁ ነው። ኢንሻአላህ እናመሰግናለን። ሽክራን